ኩራንተ ተማጽኖ ኪዳነ ምሕረት ኩኒ ለሕይወት የጸወኖ ኪዳነ ምሕረት ኩኒ ለሕይወት የጸወኖ እስመ ተማጽኖ ኩራንተ ተማጽኖ እስመ ተማጽኖ ኩራንተ ተማጽኖ እስመ ተማጽኖ ኩራንተ ተማጽኖ እስመ ተማጽኖ ኩራንተ ተማጽኖ የምስጋና ባለቤት አምላካችን በዝማሬ እንድናመሰግን የፈቀደልን ክብር ምስጋና ለእሱ ይሁን። ሁላችሁም በተረጋጋ ሁኔታ ሆናችሁ የሕይወቱን ግጽ እንድትሰሙ እያሳሰብ ከዚህ በመቀጠል የሚያስተምሩን መምህራችን የደብራችን የቅኔና የመጽሐፍ መምህር የሆኑት እንዲሁም ደቀ መዛሙርትን እያፈሩ ያሉ መምህራችን የንታሌው ናቸው። እግዚአብሔር በሳቸው ላይ አድሮ እንዲያስተምረን እንዲመክረን የአምላካችን ቅዱስ ፈቃዱ ይሆንልን። ወደ መምህራችን እኮ ያጥራል ብዬ ነው። እሺ ትንሽ ቆያል። አይ አይደል የሚመጣ ሰው ሙሽሮች ትንሽ ነው። እሺ በዛሬው ዕለት ያው የቤተ ክርስቲያናችን ሕግና ስርዓት በጠበቀ መልኩ በስጋው ደግሞ ጋብቻቸውን የፈጸሙ ስላሉ እነሱ እስኪመጡ ድረስ አንድ ዝማሬ አብረን እንዘምራለን። አረገ በስባተ አረገ በእልልታ በስባተ በእልልታ አረገ በእልልታ ዘምሩ። አረገ በስባተ አረገ በእልልታ በስባተ በእልልታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስባተ አረገ በእልልታ በስባተ በእልልታ አረገ በእልልታ ዘምሩ። አረገ በእልልታ በስባተ በእልልታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ አረገ አረገ በእልልታ አረገ በስባተ አረገ በእልልታ በስባተ በእልልታ አረገ በእልልታ አረገ በስባተ አረገ በእልልታ በስባተ በእልልታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ ለመዳኔ ዓለም ለመዳኔ ዓለም ይቀውሙ 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 ሰራዊተ መላእክቲው እስኪጃቸውን ሰራዊተ መላእክቲው ለመዳኔ
ለመድኃኔዓለም ወእመአኮ ከመ ወሬዛ ሀየለ ወእመአኮ ከመ ወሬዛ ሀየለ ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ የመጨረሻ ወእመአኮ ከመ ወሬዛ ሀየለ ወእመአኮ ከመ ወሬዛ ሀየለ ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ትብል ትዌድሶ መራት እንዘ ትብል ትዌድሶ መራት። እሺ ሙሽሮቻችን መጥተዋል። አሁን ቀጥታ የምንሄደው ወደ ትምህርቱ ነው። ወደ ክቡር መምህራችን ድምፅ እንቀንስ። የት እንዳለን እናስታውስ። እጃችንን በትምህርተ መስቀል እንስራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እዛምን ወእትማጸን ክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። እምሰማያት ወሪዶ እምድንግል ተወሊዶ ውስተ ከርሰ መቃብር ተአንግዶ እሙታን ተንሥኦ ሲኦለ ከይዶ አርገ ውስተ ሰማያት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በከርሰ መቃብር 3 መዓልትና 3 ሌሊት ቆይቶ ሙስና መቃብርን ድል ነስቶ ብርሃነ መለኮትን ገልጦ ተነስቶ ወደ ሰማይ ያረገ የአባቶቻችን አምላክ እግዚአብሔር ከሁሉም አስቀድሞ ይክበር ይመስገንልን። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ ከሰማይ ኃይልን እስክታገኙ ድረስ በኢየሩሳሌም ከተማ ቆዩ። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 49። ክቡር አባታችን መላከ ብስራት አብርሃም ከበደ የደብራችን ዋና አስተዳዳሪና ለዚህ ሕዝብ ጠባቂ አድርጎ እግዚአብሔር ያስቀመጠው ክቡር መምህራችን መጋቤ ሐዲስ የኔታ ሰናይ ስንሻው የደብራችን ስብከተ ወንጌል ዋና ኃላፊ፣ ክቡር ሊቀ ስዩማን ደስታው የደብራችን ምክትል ጸሐፊ፣ ሌሎቻቸውም ልዩ ልዩ የቤተ ክርስቲያናችን አገልግሎት ኃላፊዎች፣ የእድሜ ባለጠጎች አባቶቼ ሊቃውንተ ቤተ ክርስቲያን፣ መምህራንና ካህናት ዲያቆናትንም ጨምሮ ዛሬ በቅዱስ ሥጋውና በቅዱስ ደሙ አንድ ሆናችሁ ክርስቶስን የጸጋ ተዋህዶ የተዋሃዳችሁት ሙሽራውና ሙሽሪቱ ከሩቅም ከቅርብም ልዩ ልዩ ጉዳዮች ወደ ኋላ ሳይጎትቷችሁ ከሁሉም ይልቅ የእግዚአብሔር ቤት ይሻለናል ብላችሁ ወደዚህ ቅዱስ አውደ ምሕረት የተሰባሰባችሁ የእግዚአብሔር ልጆች አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናትም ጨምሮ በእግዚአብሔር ፍጹም ሰላም እንደምን አደራችሁ?
አይሰማኝም። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ስለዚህ ሰዓት አደረሳችሁ? ከተኛንበት አንስቶ እድሜ በእድሜ ላይ ጨምሮ ከሁሉም ይልቅ የተሻለ የእግዚአብሔርን ቃል እንድንሰማ የእርሱን ቃል እንድንሰማ ወዶና ፈቅዶ ወደዚህ ቅዱስ አውደ ምሕረት የጠራን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። የአዳም ተስፋው፣ የሴት ቸርነቱ፣ የቅዱስ ኤፍሬም ውዳሴው፣ የአባ ሕርያቆስ ቅዳሴው፣ የቅዱስ ያሬድ ማህሌቱ፣ የአባ ጊዮርጊስ ሰዓታቱ፣ እናታችን ቅድስተ ቅዱሳን ድንግል ማርያም ስሟ ይክበር ከፍ ከፍ ይበልልን። እንኳን አደረሳችሁ። በደለኞች ብንሆን እንኳን እንደኛ በደል ሳይቆጣጠር የኛ ኃጢአት ከራሳችን ጸጉር ሲበዛ የእርሱ ምሕረትና ይቅርታ ደግሞ ከሰማይ ከዋክብት ይልቅ በዝቶልን ኃጢአተኞች ሳለን እንደ ቅዱሳን ከቅዱሳኑ ጋራ ከቅዱሳኑ ኅብረት ጨምሮ ያቆመን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ደግሜ እላችኋለሁ እንኳን አደረሳችሁ። ይህንን የምልበት መሰረታዊ ምክንያት አለኝ። ምዕመናን እንደምታውቁትና በተደጋጋሚ እንደምንናገረው አሁን እጅግ በጣም ርካሽ የሚባለው ሞት ስለሆነ ወጥቶ መግባት እጅግ ውድ ሀብት ስለሆነ እንኳን ለዚህ ዕለት አምላካችን እግዚአብሔር አደረሰን። እንኳን አደረሰን ማለታችን እውነትም ተገቢ ነው። ለምን ካላችሁን እንደ ምሳሌ ወደ ኋላ መለስ ብዬ ላስታውሳችሁና የስቅለት ዕለት ሲሰግዱ ሲንበረከኩ ሲጾሙ ውለው ማታ ሄደው ያረፉ ሰዎች አሉ። ብርሃነ ትንሣኤውን በደስታ ከኛ ጋር ለመሳተፍ ከምድራውያን ካህናቱ ጋር ከሰማያውያን መላእክቱ ጋር ከምድራውያን ሊቃውንቱ ጋር ከስውራን አባቶቻችን ጋር ለመዘመር በተስፋ ሲጠብቁ በሞት የተወሰዱ ወገኖቻችን አሉ። ስለዚህ ሞት በበዛበት ዘመን ሞትን ድል ነስቶ ለዚህ ያድርሶናልና በድጋሚ ይክበር ይመስገንልን። የምንቆየው አጭር ደቂቃ ነው። እንደሚታወቀው አሁን ሩጫው ብዙ ነው። ያንን ግምት ውስጥ በማስገባት ብዙ ሰዓት በእኔ በኩል ያለውን አላቆያችሁም። አጭር ደቂቃ ስንማማር ግን ሁላችሁም ልባችሁን እንድትሰበስቡ በእግዚአብሔር ስም እማጸናችኋለሁ። የእግዚአብሔር ልጆች እኛም አልሰማንም፣ እግዚአብሔርን ቅሰፈን አልነው። እግዚአብሔርም የምህረት እጁን አልዘረጋልንም። ስለዚህ ለመስማት እንኳን ጸሎት ያስፈልገናል። አረጋዊ መንፈሳዊ የሚባል መጽሐፍ እንዲህ ይላል፣ ኦ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር የአብ የባህሪ ልጅ ኢየሱስ ክርስቶስ ሆይ ክስት አይንተ ልብነ የልቡናችንን አይን ግለጥ፣ ዋብርህ አይንተ አልባቢነ የልቡናችንንም አይን ብሩህ አድርግ፣ ከመንለቡ ዘናነብብ ሁሎ መጻሕፍትከ የምናነባቸው መጻሕፍትን እናስተውል እንረዳ ዘንድ አቤቱ አምላካችን ሆይ ልቡናችንን ክፈት እያላችሁ ጸልዩ። ሲጀመርም ወደ ወንጌል ትምህርት ስንሄድ በጸሎት ነው። ታስታውሱ እንደሆነ ቅድም በዲያቆኑ ሲነገር ጸልዩ በእንተ ወንጌል ካለ በኋላ ስለ ወንጌል ጸልዩ ብሎ ምንድነው የሚለው? ቁሙ አጽሙ ወንጌል ቅዱሰ። ወንጌል የሚሰማው ልክ እንደ ተአምረ ማርያም ቁመን ነበረ። አባቶቻችን ድካማችንን ግንዛቤ ውስጥ አስገብተው ቁጭ ብለንም ቢሆን እንድንሰማ አደረጉ እንጂ ልክ እንደ ተአምረ ማርያም እግራችንን በስነ ስርዓት ቀጥ አድርገን ቁመን እንደምንጸልየው ጸሎት ወንጌልን መስማት መቻል አለብን።
ወንጌልን ካልሰማን ጥፋታችንን እናፋጥናለን። ወንጌልን ካልሰማን በረከታችን እንዲነሳ ተግተን እየሰራን መሆኑን እንዳትዘነጉ። ወንጌልን ካልሰማን ሰላማችን እንዲርቅ እናደርጋለን። ለዚህ ነው ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 18 ላይ እንዲህ ይላል፣ ሶበሰ ሰማዕከ ትእዛዜን፣ ትእዛዜን ብሰማ በሉ እስቲ ሁላችሁም ትእዛዜን ብሰማ ይከውን ከመ ውሒድ ሰላምከ፣ ሰላምህ እንደ ጎርፍ ይበዛልሃል ወይም ይሆንልሃል። ወጽድቅከኒ ከመ ማየ ባሕር፣ ጽድቅህም እንደ ባህር ውሃ ይበዛልሃል ይላል። ወንጌልን መስማት መባረክ ነው። ወንጌልን መስማት ጽድቅን ማብዛት ነው። ወንጌልን መስማት ሰላምን ወደ እኛ እንድትመጣ ማድረግ ነው። ብዙ ኃያላን የሚባሉ ሰዎች ሰውን ለማጥፋት በዚህ ልክ ትኩረት ከማድረግ ይልቅ ወንጌል በምን መንገድ መዳረስ እንዳለባት ትኩረት አድርገው ቢሆን ኖሮ ይህ ሁሉ ሕዝብ እንደ ቅጠል እየረገፈ ባልቀረም ነበር። ስለዚህ ወንጌልን ማዳመጥ መድኃኒት ነውና ይህንን እያስታወስን ወደ ዕለቱ የትምህርታችን ርዕስ እንሄዳለን። በኢየሩሳሌም ከተማ በሉ እስቲ ሁላችሁም። አይሰማኝም? ቆዩ። በኢየሩሳሌም ከተማ ምን በሉ? ቆዩ። እግዚአብሔር አምላካችን ከኢየሩሳሌም ከተማ እንዳንወጣ ጽናቱን፣ ብርታቱን፣ ትዕግስቱን ያድለን። ይህንን ቃል የተናገረው መድኃኔ ዓለም ክርስቶስ ነው። ይህ ቃል የተነገረላቸው ደግሞ በዘመኑ ቤታቸውን፣ ንብረታቸውን፣ ሀብታቸውን፣ ርስታቸውን፣ ጉልታቸውን በአጠቃላይ በዓለም ላይ አለን የሚሉትን ሁሉ ነገር ትተው ተከትለው ሲማሩ ከቆዩ በኋላ ክርስቶስ ሲሞት ተበተኑ። ማን ሲሞት ተበተኑ አልኳችሁ? ክርስቶስ ሲሞት ከተወሰኑ ሰዎች በቀር ሌሎች ሁሉም ተበትነው ነበርና በክርስቶስ ሞት፣ በክርስቶስ መያዝ፣ በክርስቶስ ስቃይ፣ በክርስቶስ እንግልት ተበትነው የነበሩ ሐዋርያት በክርስቶስ ትንሣኤ ተሰበሰቡ። አምላካችን እግዚአብሔር በትንሣኤው ይሰብስበን። ለእነዚህ ሰዎች ነው ቃሉ የተነገረው። የትምህርታችን መሰረታዊ ወይም ደግሞ ቁልፍ ሐሳብ በቤተ ክርስቲያን ጸንተን መኖርን ማለማመድ ወይም አጽንቶ መናገር ነው። አምላካችን እግዚአብሔር አስተዋይ ልቡናን ያድለን። ጽንሰ ሐሳቡ የዚህ ቃል ጽንሰ ሐሳብ በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምራችሁ ስታነቡት ሙሉ ሐሳቡን ታገኙታላችሁ። ሙሉ ሐሳቡን ታገኙታላችሁ። የዛሬው ወንጌል ግን የሉቃስ ወንጌል ምዕራፍ 24 ከቁጥር 45 ይጀምራል። ቃሉ በግዕዝ እንዲህ ተጽፏል። ወእምዝ ከሳተ ልቦሙ ከመ ያእምሩ መጻሕፍተ ወለበው ወይም ከመ ይለብቡ መጻሕፍተ ወለበው። ከዚህ በኋላ መጻሕፍትን ይረዱ ዘንድ መጻሕፍትን ያውቁ ዘንድ ገለጠላቸው። መጻሕፍትንም ልብ አደረጉ፣ ተገነዘቡ። ወይቤሎሙ እንዲህም አላቸው፣ ከመ ይትቀተል ክርስቶስ፣ ክርስቶስ እንደሚገደል፣ ወይትነሣ በሳልስት ዕለት፣ በሦስተኛው ቀንም እንደሚነሣ፣ ወይስብኩ በስሙ ለንስሐ ወለዕድገተ ኃጢአት፣ ለኃጢአት ስርየትና ለንስሐ በስሙ እንዲሰብኩ እንደተጻፈ አንትሙ ሰማዕቱ ለዝንቱ ነገር፣ የዚህ ነገር ምስክሮቹ እናንተ ናችሁ እያለ ይነግራቸውና አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ እናንተስ ከሰማይ ኃይልን እስከምታገኙ፣ ከሰማይ ኃይልን እስከምትጎናጸፉ፣ ከሰማይ መንፈስ ቅዱስ እስከሚላክላችሁ ድረስ በኢየሩሳሌም ከተማ ቆዩ አላቸው። የትምህርታችን ርዕስ ማን ነው አልኳችሁ? ምን የሚል ነው? በኢየሩሳሌም ከተማ ምን በሉ? ቆዩ። እንግዲህ ንባብ ነው። ከዚህ የሚቀጥልና ወአውጽሖሙ አፋ እስከ ቢታንያ፣ ወደ እስከ ቢታንያ ድረስ ወሰዳቸው። ወአንሣ እዴሁ
ወአንበረ ላዕሌሆሙ ወባረኮሙ እጁንም አነሳና ባረካቸው። ወእንዘ ይትረሐቁ ይባርኮሙ ተረሐቆሙ እየባረካቸው ራቃቸው። ወዐርገ ሰማየ ወደ ሰማይም አረገ ይላል። ቀጥሎ እነርሱም ሰገዱለት፣ በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይልና ዘወትር እያመሰገኑት በቤተ መቅደስ ኖሩ ብሎ የወንጌሉ ማጠቃለያ ይሄ ነው ማለት ነው። ዋና ዋና ሐሳቦችን እናነሳለን። ወእምዝ ከሰተ ልቦሙ ከመ ይለቡ መጻሕፍተ ወለበው መጻሕፍትን ልብ ያደርጉ ዘንድ ምን አለላቸው? ገለጠላቸው። እነርሱም መጻሕፍትን ምን አሉ? ልብ አሉ ይላል። እነዚህ ሰዎች ዘንግተው ነበር። ምን ብለው ነበር አልኳችሁ? ረስተው ነበር። ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ብዙ ገቢረ ተአምራት ወመንክራት ሲያደርግ አይተዋል። ዓይን ለሌለው ዓይን ሲሰጥ አይተዋል። እጅ ለሌለው እጅ ሲሰጥ አይተዋል። በደዌ ዳኛ በአልጋ ቁራኛ ተይዞ ሰው አጥቶ ሲጨነቅ የነበረውን እንደፈወሰው አይተዋል። የተጨነቁትን ሰዎች ሁሉ እንዳረጋጋ አይተዋል። ሐዘናቸውን በደስታ እንደለወጠላቸው አይተዋል። አጋንንትን እንዳጠፋላቸው አይተዋል። ብዙ ነገር ነግሯቸዋል። ብዙ ነገር አይተዋል። ነገር ግን እነዚህ ሰዎች ዘነጉ። ከመንፈሰ ዝንጋኤ አምላካችን እግዚአብሔር ይሰውረን። የሐዋርያትን ብቻ ታሪክ ተርኮ መሄድ አይደለም ምእመናን። ወደኛ መለስ አድርገን ስናየው ብዙዎቻችን ዘንግተናል። ትላንትና የምንበላው አጥተን ስንቸገር፣ ሌትም ቀንም ወደ ቤተ ክርስቲያን እየመጣን ስንማጸን፣ ይህንን ባደርግ ይህንን ባገኝ እንዲህ አደርጋለሁ እያልን ቃል ስንገባ ስንምል ስንገዘት በአስር ታቦት ፊት ተንበርክከን ስንጸልይ እግዚአብሔር ኑሯችንን ሲያደላድልልን እግዚአብሔርን ረስተናል፣ ዘንግተናል። ተምረን ስራ አጥተን ተመርቀን ስራ አጥተን ለስራ ብበቃ ሕዝቤን በስርዓት ለማገልገል ብበቃ በተማርኩት ትምህርት ለኔ የምትሆን ነገር ባገኝ አምላኬ እግዚአብሔር ሆይ ካንተ አልለይም ብለን ተናግረን የነበርን ሰዎች ዛሬ ወደ ቤተ መቅደስ ወደ ቤተ ክርስቲያን መምጣት እጅግ በጣም ፈተና ሆኖብናል። ምን ያልዘነጋነው ነገር አለ? በጣም ብዙ ነገር ዘንግተናል። ትላንትና ተነግረን ዛሬ ብዙ ነገር ዘንግተናልና አምላካችን እግዚአብሔር አስተዋይ የሆነውን ልቡና ያድለን፣ የምንጽናናበትን መንፈስ ይላክልን። መጽሐፍ እንዲህ ይላል፣ ተዘከሮ ለእግዚአብሔር በኩሉ መዋዕሊከ፣ እግዚአብሔርን በዘመኑ ሁሉ አስበው። እመኒ ተሐውር ስትሄድ፣ ወእመኒ ትነብር ስትቀመጥ፣ ወእመኒ ትበልዕ ስትበላ፣ ወእመኒ ትሰቲ ስትጠጣ፣ ወእመኒ ትነውም ስትተኛ፣ ወእመኒ ትነቅህ ስትነቃ፣ ተዘከሮ ለእግዚአብሔር አምላክከ በኩሉ ሰዓት። እግዚአብሔር አምላክህን ስላደረገልህ ነገር ሁሉ ሁልጊዜ እንዳትረሳ ይላልና እነዚህ ሰዎች በድንዛዜ መንፈስ ውስጥ ሳሉ እግዚአብሔር ገለጠላቸው ይላል። እግዚአብሔር ለሁላችንም ይግለጥልን፣ የሰላሙን ምስጢር ይግለጥልን፣ የአንድነቱን ምስጢር ይግለጥልን፣ የመስማማቱን ምስጢር ይግለጥልን። እግዚአብሔር ገለጠላቸውና ልብ አደረጉ። እግዚአብሔር ሲገልጥልን ሁሉ ነገር ይገለጥልናል። ስራ አጠገባችን ሞልቶ ስራ ጠፍቶ እንጨነቃለን። እግዚአብሔር ሲገልጥልን ሁሉም ስራ ነው። በጣም ብዙ ነገሮችን እግዚአብሔር ከእርሱ ስለራቅን ሰውሮብናልና ያን ነገር እግዚአብሔር ይግለጥልን። በእውነቱ ይህን ጊዜ ችግራችን ሁሉ ይፈታልና ከዚህ በኋላ ለደቀ መዛሙርቱ ከነገራቸው ካስረዳቸው በኋላ እንዲህ አላቸው፣ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ ከሰማይ ኃይልን እስከምታገኙ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ቆዩ። ይህ ለሐዋርያት ተነገረ። ወደኛ ሲመለስ ግን
በኢየሩሳሌም ከተማ ቆዩ የተባልን በቤተ ክርስቲያን ነው ምእመናን። በየት ነው አልኳችሁ? ለምንድን ነው ቤተ ክርስቲያንን ኢየሩሳሌም ያላት ካላችሁ፣ ኢየሩሳሌም ማለት ሀገረ ሰላም ወፍቅር፣ የፍቅርና የሰላም ሀገር ማለት ነው ትርጓሜ። ቤተ ክርስቲያንም የሰላም ሀገር ናት። ቤተ ክርስቲያንም የሰላም ደጅ ናት። ቤተ ክርስቲያንም የመተሳሰብ ቤት ናት። ቤተ ክርስቲያንም የማስቀደም አንተ ባስ የምንልባት ቤት ናት። የሰላም ቤት ናት። ኢየሩሳሌም ከተማ በቤተ ክርስቲያን ከተማ ቤተ ክርስቲያንን ከተማ አላት። እንደምታውቁት በከተማ ሀብታሙም ድሃውም ይኖራል። በቤተ ክርስቲያንም ስለ መንግሥተ ሰማያት ራሳቸውን ድሃ ያደረጉ በኃጢአት የበለጸግን እኛም አብረን እንኖራለን። ክብር ለመድኃኔዓለም ይሁን። በከተማ እንደምታውቁት ንጉሥና ሰራዊት ይኖራሉ፣ ይገኛሉ። በቤተ ክርስቲያንም መድኃኔ ዓለም ክርስቶስና ሰራዊቶቹ መላእክት አብረዋል። በቅዳሴ እንዲህ ብለው ሊቃውንቱ ሲዘምሩ አልሰማችሁ? ሰራዊተ መላእክቲሁ ለመድኃኔዓለም ማምላክን፣ የመድኃኔ ዓለም ሰራዊቶቹ ይቀውሙ ቅድሜሁ በፊቱ ይቆማሉ ይላል። ከነ ሰራዊቱ መድኃኔ ዓለም በዚህ ቤተ ክርስቲያን አለ። እንኳን ደስ ያላችሁ። በከተማ ንጉሥ ከነ ሰራዊቱ ሕዝቡም ይኖራሉ። በምኑ ተጠብቀው? በሰራዊቱ ተጠብቀው። በቤተ ክርስቲያንም ንጉሡ መድኃኔ ዓለም ክርስቶስ አለ። ሰራዊቱ መላእክቱ ሰራዊት የጌታ የክርስቶስ ሰራዊቶች መላእክት አሉ። እኛም ደግሞ በመላእክት ጥበቃ ተጠብቀን እንኖራለን። ክብር ለመድኃኔዓለም ይሁን። ቤተ ክርስቲያን እቺ ናት። ስለዚህ ከተማ አላት። ከቤተ ክርስቲያን አትውጡ፣ ቆዩዋል። አትቸኩሉ የእግዚአብሔር ልጆች። ሁልጊዜ ሩጫ፣ መቼ እንደምንቀድም አላውቅም። ግዴላችሁም። አንገታችሁን የደፋችሁ፣ ቀኑ የጨለመባችሁ፣ በሐዘን ላይ ሐዘን የተጨመረባችሁ፣ ከእንግዲህ በኋላ በቃ ብላችሁ ተስፋ የቆረጣችሁ ኑና ቤተ ክርስቲያን ቆዩ። ያን ጊዜ የሰላም ብርሃን ይበራላችኋል፣ ይበራልናል። ለምሳሌ ለምንድን ነው በቤተ ክርስቲያን ቆዩ ያለን እግዚአብሔር ካላችሁ፣ አንደኛውና የመጀመሪያው በብሌት ወይም በሽምግልና እድሜ ገብቶን እጅግ በጣም መንቀሳቀስ አልቅቶን የራሳችን ሰውነት ራሳችንን ከብዶት የሚያስጨንቀን ሰዎች ካለን ወደ ቤተ ክርስቲያን እንምጣ። ያን ጊዜ እንታደሳለን። በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ ስትመለከቱት ስምዖን የሚባል የእግዚአብሔርን መምጣት ተስፋ የሚያደርግ ታሪኩ ሰፊ ነው። ባጭሩ አንድ ሰው ነበረ። ይህ ሰው እንደ ትኋን ከአልጋ ጋር ተጣብቆ ይኖር ነበር ይላል። ከሽምግልናው ብዛት የተነሳ እጅግ በጣም ሸምግሎ ነበር። ዓይኖቹ ፈዘው ነበር። ሰውነቱ ደንዝዞ ነበር። ማየት ተስኖት ነበር። መንቀሳቀስም ተስኖት ነበር። ብዙ ጊዜ ሰዎቹ ነበሩ የሚመሩትም የሚያነሱትም። ከእንዲህ አይነት ሕይወት እግዚአብሔር ይሰውረን። እግዚአብሔር በሰው እጅ አይጣላችሁ። ራሳችንን ስንጥል ልጃችን ሳይቀር ይጸየፈናል። ራሳችንን ስንጥል ብዙ ሰው ይጸየፈናል። ለዚህ አይደል ነቢየ እግዚአብሔር እንዲህ አለ፣ ይሄይሰኒ እደቅ ውስተ እደ እግዚአብሔር ምእደቅ ውስተ እደ ሰብ። በሰው እጅ ከመወድቅ ይልቅ በእግዚአብሔር እጅ በወደቅ ይሻለኛል። እስመ ብዙ ምሕረቱ ቸርነቱ ብዙ ነውና ይላል። እውነት ነው አይደል? አዎ። ይህ ሰው በቤተ መቅደስ ሆኖ የእግዚአብሔርን መምጣት ይጠባበቅ ነበር። መድኃኔ ዓለም ክርስቶስን እመቤታችን አዝላ ከዮሴፍ ጋር ይዛው ስትሄድ ይሄ ስምዖን የሚባለው የዕድሜ ዘመኑ በስቶበት ሰውነቶቹ ሁሉ አካል ክፍሉ ሁሉ ፈዘው የነበረው ስምዖን በቤተ መቅደስ ሆኖ ሲጠባበቅ ክርስቶስ መጣለት። ክርስቶስ ወደኛ ይምጣም የንበሉ መጣለትና እሱን ሲያቅፈው እንደገና የ30 ዓመት ጎልማሳ ሆኖ ታደሰ ይላል። አያችሁ በቤተ መቅደስ መጽናት ይሄ ነው። ሌላው በቤተ መቅደስ መጽናት ምንድነው ጥቅሙ ካላችሁኝ፣ ሁለተኛው ሐዘናችን ሁሉ በደስታ ይለወጣል ወደ ቤተ መቅደስ ስትመጡ። በዚህ በአንደኛ ሳሙኤል ምዕራፍ 1 ቁጥር ከ1 ጀምራችሁ በተለይ 9 ላይ ስታነቡት ሐና የምትባል አንድ ሴት እንደነበረች ልጅ በመውለድ አልታደል ብላ በሐዘን ተውጣ ወደ ቤተ መቅደሱ ሂዳ ስታለቅስ ሊቀ ካህናቱ አያትና አንቺ ሴት ስካርሽ የሚያልፍልሽ እስከ መቼ ነው አላት።
እርሷ እኮ በሐዘን ተሰብራ ነው። ሐዘናችንን የሚረዳ አባት አምላካችን እግዚአብሔር ያድለን። በእርግጥም አሉ የእኛን ችግር የሚረዱ። ይህች ሴት የውስጧ ጭንቀት አላስተኛት፣ ሰላም ነስቷት ነው የምታለቅስ። ሊቀ ካህናቱ ግን ሰክራ መሰለው። እስከ መቼ ድረስ ነው ስካርሽ የሚያልፍልሽ ሲላት፣ አባቴ እኔ በወይን ጠጅ የሰከርኩ አይደለሁም፣ ሐዘን ያሰከረኝ ሰው ነኝ አለችው። ስንቶቻችንን ሐዘን አስክሮናል። ስንቶቻችንን ችግር አስክሮናል። ስንቶቻችንን በጣም ብዙ ነገር አስክሮናል። ይህን ጊዜ ስታለቅስ ቆየችና በኋላ እንባዋን አብሳ ልጅ እንደምትወልድ ተስፋውን ሰምታ ሄደችና ሳሙኤል የሚባለውን እጅግ በጣም ወደ እግዚአብሔር የቀረበውን ሰው ወለደችና በዚህ አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ እንዲህ ብላ አመሰገነችው እግዚአብሔርን። ጸና ልቤ በእግዚአብሔር፣ ልቤ በእግዚአብሔር ጸና። እስኪ ልቤ በሉ ሁላችሁ፣ በእግዚአብሔር ጸና። አያችሁ፣ የዚች ሴት እንባ ታበሰ። የዚች ሴት ስብራት ተጠገነ። የዚች ሴት ሐዘን ተወገደ። በቤተ መቅደስ ቆዩ የተባለው ለዚህ ጥቅም ነው። በቤተ መቅደስ ስንቆይ እኛ ትዕግስት የለንም፣ እንሯሯጣለን እንጂ እኛ ትዕግስት ስለሌለን ቁጭ ብለን አናዳምጥም እንጂ እግዚአብሔር የሚጠራን ለመዓት ሳይሆን ለምህረት ነው። እግዚአብሔር የሚጠራን ሊያጠፋን ሳይሆን ላድነን ነው። እግዚአብሔር የሚጠራን በጭንቀታችን ላይ ጭንቀት ሊጨምርብን ሳይሆን ጭንቀታችንን ነፋስ እንደገባው ደመና ሊበታትንን ሊያጠፋልን ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ ከቤቱ አትውጡ፣ በዚች ከተማ በቤተ ክርስቲያን ከተማ ቆዩ። ለዚህ ነው ቆዩ የተባለ። ሌላውና ሶስተኛው ደግሞ በቤተ መቅደሱ ስንኖር፣ በቤተ መቅደሱ ስንቆይ፣ በቤተ መቅደሱ ከተማ ስንጸና የእግዚአብሔርን ቃል እንሰማለን። የማንን ቃል እንሰማለን አልኳችሁ? አቤት እንደገና በደንብ ንገሩኝ። የእግዚአብሔርን ቃል መስማት ብርቅ ሆኖብናል አይደል? እግዚአብሔር ልጆች፣ ጆሮአችን የሚሰማ መርገምን ነው። ጆሮአችን የሚሰማ ሞትን ነው። ጆሮአችን የሚሰማ መፈናቀልን ነው። ጆሮአችን የሚሰማ ውሸትን ነው። ጆሮአችን የሚሰማ ስድብን ነው። ያለ አቅማችን ያው በአንድ በኔ ቢጤ ተራ ሰው ጳጳስ ሲሳደብ ታገኙታላችሁ፣ ታዩታላችሁ። ሌላም ምን የማንሰማው ጉድ አለ በዘመናችን። ጠቢቡ ሶሎሞን እንዲህ አለ፣ ይጸግብ አይን ምርኤ ወይመልእ እዝን እምሰሚ። አያችሁ፣ አይን ከማየት አይጠግብም፣ ጆሮ ደግሞ ከመስማት አይሞላም ይላል። ሰምቶ አይሞላም። ጆሮ እንደ ሆድ የሚሞላ ቢሆን ኖሮ እስካሁን ድረስ ስንት ጆሮ ያስፈልገን ነበር ይሆን? ምን የማንሰማው ጉድ አለ? ማንሰማው እኮ ችግር የለም። ጆሮአችን እኮ እጅግ በጣም ተማሯል። ስለዚህ የእግዚአብሔርን ድምፅ መስማት ናፈቀን። የእግዚአብሔር ልጆች ምን እናድርግ? ናፈቀን። እግዚአብሔርን ሰምታችሁ ታውቃላችሁ? በእርግጥ በአንድም በሌላም መንገድ ያናገረናል። የእግዚአብሔር የራቀውን ድምፅ እንሰማለን። አንደኛ ሳሙኤል ምዕራፍ 3 ላይ ቁጥር 13 ቁጥር 1 ጀምራችሁ ስታነቡት ሙሉ ታሪኩን ታገኙታላችሁ። ሊቀ ካህናቱ በደለ። ኧረ ተው ልጆችህን ምከራቸው ቢባል ልጆቹን ለጊዜው ተመችቶ ስለነበረ ነገ የሚመጣውን ሐዘንና መከራ ስላላስታወሰ ችላ አለ። ልጆቹን ምን አላቸው? እንቢክሙ ደቂቄ፣ ልጆቼ እንቢላችሁ ለማ አበሰሰብ ሀበ ቢጹ ይጸልዩ ሎቱ ሀበ እግዚአብሔር። ሰው ከወንድሙ ጋር ቢጣላ ወደ እግዚአብሔር ይጸልይለታል። ወለማ አበሰሰብ ሀበ አምላኩ ሀበ መኑ ይጸልዩ ሎቱ። ሰው ከእግዚአብሔር ጋር ከተጣላ ወደ ማን ይጸልይለታል? እውነት ነው አይደል? እግዚአብሔር ልጆች ክርስቲያኖች፣ አሁን እኮ የተጣላ ነው ከጎረቤታችን ጋር አይደለም፣ ከወንድማችን ጋር ብቻ አይደለም፣ ከእግዚአብሔርም ጋር ተጣልተናል። እንቢክሙ ብትመለሹ ጥሩ ነው አላቸውና በደም ጠበቅ አድርጎ ሳይዝ ሞሎታቸው። ኃጢአቱም ቀጠለ። የሚገስጽ አባት ያስፈልገናል። አንዳንድ ጊዜ ስብከታችን የለሰለሰ ከመሆኑ የተነሳ ጠንከር ያለ ትምህርት ሲመጣ እናንተም እየጠላችሁን መታችኋል። እማሆይ አሉ ይባላል። አንድ ሰባኪ ሲያስተምሩ ሁልጊዜ ስለ ጎረቤታቸው ሲወራ እንዲህ ይላሉ አሉ። ሳይ ዛሬ ሳቀመሰልኝ ይላሉ አሉ። ምን አለልኝ? ነገረልኝ። ልክ ልኳን መቼም ያው በሰፈር የምታወሩትን ታውቃላችሁ አይደል?
ይሄ የተነገረ ነገሬ ነው እሰይ እያሉ ሁልጊዜ ሲያወሩ ሁልጊዜ ሲናገሩ አንድ ቀን የራሳቸው ተራ ደረሰና እንዲህ የሚሆኑ ሰዎች መንኩሰው የምንኩስና ስራን የማይሰሩ ሰዎች አሉ። ሰፈር ለሰፈር ወሬ የሚያወሩ ወደ ቤተ መቅደስ መምጣት ሞት የሚመስላቸው እያለ ሰባኪው ሲያስተምር ይህ ሰባኪ ዛሬ ጤነኛ አይደለም፣ ምን ያስቀባጥራል ብለው ተነስተው ሄዱ ይባላል። የራሳችን ሲነገር ይሄ የኔ መልእክት ነው ብለን ቋም ብለን ማዳመጥ መቻል አለብን። የሚገስጸንም ያስፈልጋል። እንዲህ እየለሰለስን እየተመሰጋገንን ብቻ ስንሄድ መዓቱ እየበዛ ይመጣል፣ ምህረቱ ይርቃል። ስለዚህ ኤሊ ልጆችን ባለመገሰጹ የእግዚአብሔር ቃል ምን አለ? ከሰዎቹ ራቀ። ከኤሊ ጋር ይነጋገር የነበረ የእግዚአብሔር ቃል ራቀና እግዚአብሔር ሰው አጣና ብላቴናውን ጠራው። ማንን? ሳሙኤልን። ሳሙኤል ሳሙኤል የሚል የእግዚአብሔር ቃል ወደ ማን መጣ? ወደ ሳሙኤል። ሳሙኤል ይሄንን የት ነው? እንዲያውም መጽሐፍ ቅዱሱ ቃል በቃል እንዲህ ይላል፣ ሳሙኤልም በቤተ መቅደስ ከታቦቱ አጠገብ ተኝቶ ነበር ይላል። በቤተ መቅደስ ጸንቶ ሳለ፣ በቤተ መቅደሱ ከተማ ጸንቶ ሳለ የእግዚአብሔርን ቃል ሳሙኤል ሰማ። እኛም በቤተ መቅደሱ ስንጸና የማንን ቃል እንሰማለን? የማንን ቃል? የእግዚአብሔርን ቃል። እግዚአብሔር ቃሉን ያሰማን። ስንጠራው አቤት ልጆቼ ይበለን። አሜን በሉ። አሜን ልጆቼ ይበልን። እግዚአብሔር ይስማን፣ በእውነት ይስማን። ሌላውና የመጨረሻው ከመላእክት ጋር እንዘምራለን። የት ስንቆይ? ቤተ ክርስቲያን ስንቆይ እመቤታችን መላእክትን ሲያመሰግኑ ትሰማቸው ነበር። የምስራችን የሰማችን በቤተ መቅደስ ነው። ወንዘ ዘርፈት ነብር ድንግል ውስተ ቤተ መቅደስ፣ ድንግል በቤተ መቅደስ ሳለች ወንዘ ትፈትን ወርቀ ወሜላተ፣ ወርቁን ከሐር ሐሩን ከወርቅ እያስማማች ስትፈትን ውሃ ስትቀዳ የተጀመረውን ብስራት ያረጋገጠችው ቤተ መቅደስ ነው። መልካሙን ብስራት እግዚአብሔር በቤተ መቅደሱ ያሰማን። ስለዚህ ብዙ ጥቅሞች አሉት በቤተ መቅደሱ መቆየት። በኢየሩሳሌም ከተማ ቆዩ የተባለ ለሐዋርያት ኢየሩሳሌም ቢሆን የኛ ደግሞ ኢየሩሳሌማችን ቤተ ክርስቲያን ስለሆነች በዚህ ቆይተን እንድንጠቀም የድንግል ማርያም ምልጃዋ አይለየን። ከዚህ በኋላ ወደ ቢታንያ ይዟቸው ወጣ፣ እየባረካቸው አረገ ይላል። ሁላችንንም እግዚአብሔር ይባርከ። ምን መታደል ነው በእግዚአብሔር እጅ መባረክ። ማን ባረካቸው ነው ያልኳችሁ? በደንብ እያዳመጣችሁኝ ይሆን? ማን ባረካቸው? ማን ባረካቸው? ወአንሥአ እዴሁ፣ የምህረት እጁን እግዚአብሔር ያንሳልን። የምህረት እጁን አነሳና ባረካቸው ይላል። ወእንዘ ይባርኮሙ ተርሐቆሙ፣ እየባረካቸው ራቃቸው። ወዐርገ ሰማይ፣ የዚህን ዓለም ኮተት ጨርሶ ወደ ሰማይ አረገ። ከፍ ሲል ከሳሾቹ ሁሉ ቆሙ። ከፍ ስንል ብዙ ነገሮች እናገኛለንና የእግዚአብሔር ልጆች እግዚአብሔር ይባርከን። እግዚአብሔር ሲባርከን ከፍ እንላለንና ከዚህ በኋላ ወደ ሰማይ አረገ። በዚህ ሳምንት ስለ ዕርገቱ ቤተክርስቲያን እጅግ በጣም በሰፊው ትናገራለች። ባጭሩ የዕርገት አይነቶችን ልንገራችሁና ትምህርቴን አጠቃልላለሁ። የመጀመሪያው ዕርገተ ሕሊና ይባላል። ምን ይባላል አልኳችሁ? ምን ይባላል? የህሊና ዕርገት። ይሄ ማለት ስጋዚ ቁጭ ብሎ ከሰማይ መላእክት ጋር መዘመር፣ መላእክትን ማየት። ለዚህ ምሳሌ የሚሆነን ዮሐንስ አጽር የሚባል ነበር። ይሄ ሰው እየሰራ እየነገደ የሚኖር ነው። ገበያ ላይ ቁጭ ብሎ ሲሸጥ፣ ምናልባት በተደጋጋሚ ነግሬያችኋለሁ ብዬ አስባለሁ። ቁጭ ብሎ ሲሸጥ ወደ ሰማይ ሲመለከት በህሊናው መላእክትን አየ። መላእክት ሲወጡ ሲወርዱ አየ እና የሚገዛው ሰው መጣና አንተ ሰው ይሄ ዋጋ ስንት ነው? ዋጋ ንገራ። ማን ይበልጣል? ሚካኤል ይበልጣል ወይስ ገብርኤል እያለ ተነጋገረ። አያችሁ፣ የህሊና ዕርገት ማለት ይሄ ነው። ከስራም ጋር እግዚአብሔር አለ። አንዳንድ ሰው ካልተዋሸ የማይነገድ ካልተዋሸ የማይተረፍ መስሎ የሚታየው ሰው አለ። ውሸት ነው። በስራም ክርስትና ይገለጣል፣ እግዚአብሔር ይገለጣል። ሁለተኛው ዕርገተ ቅዱሳን መላእክት። መላእክት ለሰው ልጆች የሚያደርጉትን እርዳታ ከእግዚአብሔር ወደኛ ወደ ሰው ልጆች ምሕረትን ለማምጣት የኛን ጸሎት ደግሞ ወደ እግዚአብሔር ለማሳረግ የሚወጡ የሚወርዱት ዕርገተ መላእክት ይባላል። ሌላው ዕርገተ ቅዱሳን ሰዎች እነ ቅዱስ ኤልያስ፣ እነ ቅዱስ ዕዝራ፣ እነ ቅዱስ ሄኖክ በሕይወት ከነስጋቸው አረጉ። ሌላው ደግሞ ዕርገተ ዕጣን አባቶቻችን በጸሎት ጊዜ የሚያጥኑት ያ ዕርገተ ዕጣን ይባላል። እንዲህ እያለ ይቀጥላል። ብዙ የዕርገት አይነቶች አሉ።
የነዚህ ሁሉ እርገቶች ማረጋገጫ ወይም ደግሞ የመጨረሻም የመጀመሪያ የክርስቶስ እርገት ነውና ክርስቶስ ካረገ በኋላ ክርስቶስ አረገ፣ ወደ ሰማይ አረገ። ደቀ መዛሙርቱም በቤተ መቅደስ እያገለገሉ ዘወትር ኖሩ። በቤተ መቅደስ እያገለገልን እንድንኖር አምላካችን እግዚአብሔር ይርዳን፣ ይቆየን። ስብሐት ለእግዚአብሔር። ልዑል ልዑለ መንበር ቃለ ሕይወት ያሰማልን በሏቸው። በድጋሚ ሀሳበ መምህራንን ያድልልን። እንግዲህ እንደምታውቋቸው ቦታው ስለማይታይ ነው እንጂ በዚህ በታች በኩል አንድ ባለ ተስፋ በሰራው የአብነት ትምህርት ቤት ብዙ ደቀ መዛሙርት እያፈሩ ያሉ፣ ትውልድ ያልፋል ትውልድ ይተካልና እነሱን የሚተኩ ለቤተ ክርስቲያኑ የሚቆረቆሩ ብዙ ልጆች እያፈሩ ነው። የምታስተምሩ ልጆቻችሁን አምጣችሁ እንድታስተምሩ በዚሁ አጋጣሚ መልእክታችን ነው። በእውነት እስከተለበሱ ማርያም እናንተስ በኢየሩሳሌም ከተማ ቆዩ በሚል ርዕስ ተነስተው እኛም በቤተ ክርስቲያናችን በእምነታችን በፍቅር ጸንተን እንድንቆይ በሚገባ አስተምረውናልና እስኪ በድጋሚ እልል ብላችሁ እግዚአብሔርን አመስግኑት። ስለ ሁላችንም በሰማነው መሰረት እግዚአብሔር አምላክ ፈቅዶልን በሕይወት እንድኖር እግዚአብሔር ይርዳን። ዝማሬ እንዘምር፣ ይበቃናል። እንዘምር። አዎ ምእመናን እኮ ዝማሬ ትወዳላችሁ እንዳታረፍዱ እያልን ነው እንጂ እንድታመሰግኑ ደስ ይላችኋል። እሺ እልል ብላችሁ እስቲ እግዚአብሔርን አመስግኑ። ምስጉን አንተ እስከ ዘላለም፣ ምስጉን አንተ እስከ ዘላለም፣ እስከ ዘላለም አማኑኤል፣ እስከ ዘላለም መድኃኔዓለም፣ እስከ ዘላለም አማኑኤል፣ እስከ ዘላለም መድኃኔዓለም። ምስጉን አንተ እስከ ዘላለም፣ ምስጉን አንተ እስከ ዘላለም፣ እስከ ዘላለም አማኑኤል፣ እስከ ዘላለም መድኃኔዓለም፣ እስከ ዘላለም መራት ወመራዊ መራት ወመራዊ ክልኤሆሙ ዘምሩ። መራት ወመራዊ መራት ወመራዊ ክልኤሆሙ ይከውኑ አሃደ ሥጋ ይከውኑ አሃደ ሥጋ ይከውኑ አሃደ ሥጋ ይከውኑ አሃደ ሥጋ መራት ወመራዊ መራት ወመራዊ ክልኤሆሙ መራት ወመራዊ መራት ወመራዊ ክልኤሆሙ ይከውኑ አሃደ ሥጋ ይከውኑ አሃደ ሥጋ ይከውኑ አሃደ ሥጋ ይከውኑ አሃደ የዝማሬ ባለቤት አምላካችን በድጋሜ ክብር ምስጋና ለሱ ይሁን። በመጀመሪያ መልእክት አለን። የፍኖተ ሰላም ሰንበት ትምህርት ቤት ደቀ መዛሙርት መንፈሳዊ ጉዞ ግንቦት 21 መሄጃ መመለሻ 21 አዘጋጅተናልና በረከት አግኝታችሁ የምትመጡ በሱቅ እዚህ ያለ በፍኖተ ሰላም ሰንበት ትምህርት ቤት ተመዝግባችሁ ደርሳችሁ የምትመጡ ብለው መልእክት አስተላልፈዋል። የፈቀደልን ምዝገባው እዚህ ቅድም አንድ አባት ልጃቸው ጠፍቶባቸው ነበር። እዚህ አቁርበው ሲወጡ ከኋላ ልጃቸው ጠፋቸው። እንግዲህ ሰው በስቶ ሳይሆን ከቦታው ጥበት አንጻር ከኋላ ሹልክ ብሎ ጠፍቶ ተደናግጠዋል። ነገር ግን አግኝተውታል። ይሄውላ ምንድነው የቦታ ጥበት ስለሆነው ነው። ምእመናን ሁላችን ተባብረን እግዚአብሔርም ረድቶን ቶሎ ቶሎ ብለን ወደዚህ ወደ ትልቁ ሕንጻ ቤተ መቅደስ እንድንገለገል በሰፊው እንድናከብር ሲሉ አባታችን መልእክታቸውን አስተላልፈዋል። በኋላም በበለጠ እሳቸው ይገልጹላችኋል። የአካውንቱን ቁጥሩን እነሱ ያስተላልፋሉ። አሁን ደግሞ የሙሽሮቹን የምስክር ወረቀት አነብና ሙሽሮቹ ይፈርማሉ።
የሙሽራው ስም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት የሙሽራው ስም አቶ ኤፍሬም አሸኔ ባዩ፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም ወይዘሪት ሀብታም ጀንበሩ ገዛሃኝ፣ ዜግነቷ ኢትዮጵያዊት። የጋብቻውን ስነ ስርዓት የፈጸመው ካህን መልአከ በስርዓት መምህር አብርሃም ከበደ። የጋብቻው ስነ ስርዓት የተፈጸመበት ቤተክርስቲያን ቦሌ ሰሚት መካነ ሰላም መድኃኔ ዓለም ቤተክርስቲያን። ጋብቻው የተፈጸመበት ሀገር አዲስ አበባ ኢትዮጵያ። ቀን ግንቦት 16 2018 ዓ.ም። የሶስቱ የምስክሮች ስም መምህር ኤፍሬም አመሸ፣ አቶ ግርማ መስፍን፣ አቶ ታደሰ ወርቁ። ከዚህ በላይ ስማቸው የተጠቀሰው አቶ ኤፍሬም አሸኔ እና ወይዘሪት ሀብታም ጀንበሩ ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው በመኖር የበቁ ይሆን ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ ጋብቻ ምስክር ወረቀት ተሰጥቷቸዋል። እልል ብላችሁ አመስግኑላቸው። ሙሽሮቹ አንዴ ወደዚህ መታችሁ ፊርማችሁን ታስቀምጣላችሁ ማለት ነው። እሺ ናና እንዴ ምዜና ታዘዝ እንጂ። እሺ እልል ብላችሁ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር። ከዚህ በመቀጠል ክቡር አባታችን የሙሽሮቹን የምስክር ወረቀት ይሰጡናል። ወደ ክቡር አባታችን ፊርማቸው። እሺ በቅድሚያ የከበረ ፊርማቸውን ያስቀምጡልናል ማለት ነው። እልል ብላቸው አመስግኑ። ከዛ በመቀጠል ይሰጡልናል። ብድግ ብላችሁ ሙሽሮች ወረቀታችሁን ተቀበሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ሁላችንም ለዚህ ዕለት ያደረሰን አምላካችን ክብር ምስጋና ለሱ ይሁን። አንድ እናታችን ለህንፃ ማሰሪያ የሚሆን ትኬት ይዘው እየዞሩ ነው። ሁላችሁም እየገዛችሁ እንድትሳተፉ አሁንም እናሳስባለን። ጉባኤያችን ጨርሰናል። ከዚህ በመቀጠል ክቡር አባታችን መልአከ ብስራት መምህር አብርሃም ከበደ ቃለ ቡራኬ እንዲሁም አባታዊ ምክራቸውን ይሰጡናል። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡር መምህራችን መምህር ልዑል መንበር የደብራችን የመጻሕፍትና ቅኔ ትምህርት ቤት ጉባኤ መምህር፣ የዕለቱ ስብከተ ወንጌል አገልግሎት እንዲሁም ክቡራን ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምእመናት፣ ወጣቶች፣ ሕፃናት በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አምላካችን ይህን ዕለትና ይህን ሰዓት ስለባረከልን ይልቁንም በምሕረት አደባባዩ ተገኝተን በዚህ ቦታ ስለ ስሙ እንድንዘምር እንድናመሰግን በሥጋው ደግሞ እንድንከብር የፈቀደልን አምላክ ክብር ምስጋና ለእርሱ ይሁን። መድኃኔዓለምን አመስግኑት እላቸዋለሁ። የዕለቱን ትምህርት መምህር ልዑል እንደምታውቋቸው ረጋ ብለው በተሰጣቸው ጸጋ ተገቢውን ምስጢር በማደላደል አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ኃይልን
ከአርያም ከላይ እስክታገኙ በኢየሩሳሌም ጸንታችሁ ቆዩ ኑሩ የተባለውን ቃል ያቺ ኢየሩሳሌም ዛሬ ለዛ ዘመን ለነበሩት ለሐዋርያት የተገለጸ ቢሆንም ፍጻሜው እስከ ዓለም ፍጻሜ ሆኖ ለእኛ ለቅድስት ቤተ ክርስቲያን ልጆች ለክርስቲያኖች ሁሉ ጸንታችሁ በኢየሩሳሌም ስያሜ ላለችው ቅድስት ቤተ ክርስቲያን በተገኘችበት ባለችበት ቤተ ክርስቲያን ውስጥ ጸንታችሁ በሥጋው ደሙ ከብራችሁ በንስሐ ሕይወት ተመላልሳችሁ ለመኖር ግዴታ ሕግ ሆኖ የተሰጣቸውና መጽናት በአንድ ቦታ መርጋት እንደሚገባ የሚናወጽ ሕሊና ያልተረጋጋ አካል እግር ተራምዶ አይምሮ ተበትኖ እንዲኖር ሳይሆን ጸንቶ በእግዚአብሔር ሕግ መኖር እንዳለበት የሚያሳስብና ምስጢሩን አደላድለው ስላስተማሩን በዕድሜ በጤና ይጠብቅልን፣ ቃለ ሕይወትን ያሰማልን። ደክሟችኋል፣ ዛሬ ደክሟችኋል እንጂ እልል ብላችሁ በደንብ የምታመሰግኑላቸው እግዚአብሔርን ጥሩ ነው። ዛሬ መቼም የፋሲካ ሰሞን ችግር ነው። በአንድ በኩል እሰይ ብለን በዓሉን ስናስብ፣ በሌላ በኩል ደግሞ ሰውነት ይደክማል። በብዙ መንገድ በተለያየ መንገድ አይምሮም አካልም ወደ ቤተ ክርስቲያን ወደ ጸሎት ወደ ቅዳሴ እንዳይገሰግስ ያደርጋል። ቢሆንም ቅድም እሳቸውም እንዳሉት በአብይ ጾም እስከ ስቅለቱ እስከ ትንሣኤው የነበረው ክብር በቅድስት ቤተ ክርስቲያን ጸንታችሁ ኑሮ የተባለውን ስንፈጽም እንቆይና እንደተፈሰከ ደግሞ ትንሽ ችላ የምንል በመሆኑ ቢሆንም እንደዛም ሆኖ ዛሬ የመጣችሁ የምትመሰገኑ ናችሁ። እንደው ትንሽ የዓይን መሳሳት ስስት ማለት ነው አነስ ያላችሁ ስለመሰለኝ ነው። በእናቶች በኩል ጥሩ ነው፣ በወንዶች በኩል ደግሞ ሰርጉ ምኑ ሲባል ሊሆን ይችላል። አሁን የሚገባው የሚሰበስበን የጾሙ ሰዓት ከሚቀጥለው ከነገ ሳምንት ከሰኞ የወዳኛው ሰኞ ጀምሮ ጾሙ ስለሚያስተካክለን የዛ ጊዜ በደንብ እናመሰግናለን። እስከዛው ግን ቤተ ክርስቲያን ዛሬ በዓል ይሄ ነው ወይም ዕለተ ሰንበት ይሄ ነው ብላ የምታቋርጠው አገልግሎት አለመኖሩን ምስክሮች እናንተው ናችሁ። ስለዚህ መምህራን ሲኖሩ ጸንታችሁ ኑሩ፣ በአንድ በዓት ተቀመጡ፣ ሕሊናችሁን ሰብስቡ፣ በንስሐ ሕይወት ተመላለሱ፣ በሥጋው ደግሞ ታተሙ ብሎ መንገር የጠዋት ማታ የቅድስት ቤተ ክርስቲያን ቋሚ አገልግሎቷ ስለሆነ ይህንን አትርሱብን። ከዛም ባለፈ በቋሚ ሳምንታዊ መርሃ ግብር ከሰኞ እስከ እሁድ ድረስ ከእሁድ እስከ እሁድ ያሉ የ10 ሰዓት መርሃ ግብሮች እንዲሁም አርብ ደግሞ በየሳምንቱ በልዩ ጉባኤ ለመድኃኔ ዓለም ቦታ አርብ ልዩ ዕለት ነው ተብሎ ከቀደመ ጀምሮ የተያዘ መርሃ ግብር አለ። እሱንም በመማማር በትምህርተ ወንጌሉ ከዛም ደግሞ የአባ ኪሮስ የአባ እስትንፋሰ ክርስቶስ እንዲሁም የመድኃኔ ዓለም ዕለት በልዩ ጉባኤና በልዩ በዓል ዝግጅት የሚከናወን መሆኑ እየታወቀ ታዲያ መምህራን እንደመኖራቸው እንደው ዛሬ መተን ተማሪ አስተማሪ ሳይኖር ቀረ የምትሉበት አንድም ቀን የለም። ግን ብዙ ጊዜ ችላ የሚባልበት አልፎ አልፎ ስላለ አለመምጣታችሁ ማለት ነው። እሱን ለማሳሰብ ነው። ለሁሉም እንደ እግዚአብሔር ፈቃድ ነውና መኖር የሚቻለው። ክብር ምስጋና ለአምላካችን ይሁን። አመስግኑት መድኃኔዓለምን እላችኋለሁ። ጥቂት ማሳሰቢያዎችን ነግሬያችሁ እንጨርሳለን መርሃ ግብራችንን። ማሳሰቢያዎቻችን የተለመዱ ናቸው። የምታዩቸው የህንፃ ቤተ ክርስቲያኑ ግንባታ አሁን በአራቱም ማዕዘን መለኪያዎቹ ከጉልላቱ የሚወርደውን አዳዲስ እንጨቶች ተተክለው ትመለከታላችሁ። ማዕዘኖቹን በትክክል የማስቀመጥ ስራ በጥብቅና ማክሰኞ ዕለት መሐንዲሶቹ መጥተው በዚሁ ቦታ ላይ ብዙ ክርክርና ውይይት አድርገው መመሪያ ሰጥተው ሄደዋል። ስራው ዝንፍና ለጥቂት ደቂቃ
የማይቋረጥ መሆኑን የምታውቁልን ይመስለናል። አልፎ አልፎ ታዲያ በዚህ በሲሚንቶ በፕላይውድ እንጨቱ ተጨርሷል ፈጽመናል ብለናችሁ ነበረ። በትናንትናው ዕለት ብቻ ከ4 መኪና በላይ ወደ 5-4 መኪና በታችኛው ቦታ ላይ በትናንትናው ዕለት ተገዝቶ ከአርብ ዕለት ተገዝቶ ይኸው የምታዩትን በመሃሉ ላይ ወደ 5 ሜትር ለብቻ 15 ሜትር ለብቻ ሁሉም የየራሳቸው ድርሻ እንዳለ ነግረውናል። ወደ ጉልላቱ የሚሄድ ይህንን የእንጨት ስራ እያጠናቀቅን ነው። ቢሆንም የፕላይውዱም ስራ የሚቀጥል ነው። ሁሉ ነገር በብዛት በፍጥነት እየተሰራ ነው። ከዲዛይኑ ውስብስብነት፣ ጠንካራነት፣ ልዩ መሆን የተነሳ ቶሎ ቶሎ አዳዲስ ነገር ላታዩ ትችላላችሁ። ድካሙ ግን በየዕለቱ የሚቋረጥ አለመሆኑን ታውቃላችሁ። ስለዚህ አግዙን፣ ስሙን፣ መልእክቶችን ተቀበሉልን። የቻለ ይስጥ፣ ያልቻለ ደግሞ ይጸልይልን። ከጸለየልን ፈቃደ ይሁን ከሚሰጥ አድርሳቸው ካላችሁልን አንቸገርምና ጸሎትም ያው ነው፣ ስጦታም ያው ነው። ይህንን ሁሉ በእናንተው ላይ የተጣለ ነው። ዛሬ ገቢ ከሆኑት 1 2 3ቱን ጠቅስላቸዋለሁ። ዛሬ አይደለም ከትናንት በስቲያ ሐሙስ ረቡዕ አካባቢ አቶ ቴዎድሮስ ነው አክሊል ላይ ቴዎድሮስ የተባሉ ባለፈው ቃል ገብተው ነበረ ከሌሎች ጓደኞቻቸው ጋር ሆነው ቴዎድሮስ የተባሉ በበኩረ ምዕመናን ሚሊዮን ጀማል በኩል ቃል የገቡ ነበሩ። ብር 200,000 ገቢ አድርገውልናል። አመስግኑልኝ እላችኋለሁ። ሌላ ወለተ ዮሐንስ አሁን እዚሁ ነው ያስቆረጡት። እሳቸውም 5,000 ብር ገቢ አድርገውልናል። አመስግኑልን እሳቸውን። ሌላ ገቢ ያደረጋችሁት አሁን ገቢ ያደረጋችሁልን ቁጥሩን አላስቀደምኩላችሁም ዛሬ እንደውም እናንተ ቀደማችሁ፣ እግዚአብሔር ይስጥልን። ቢሆንም ቁጥሩን ላስቀድምና ገቢ የሆኑትን ጥቂት ነግራችኋለሁ። 50,000 ብር አይቼ ነው አሁን እዚሁ ቁጥሮቹን ለማስታወስ ኢትዮጵያ ንግድ ባንክ 1,000 ብለን ስንት ነው? ዛሬ መደበኞቹ ናቸው ያላችሁት። 1,000 ብለን አልተሰማኝም። 23 ድምጻችሁ ደክሟችኋል። ዛሬ 1,000 ብለን 23 ብለን 72 ብለን 42 ብለን 9 16 ምልክቶቻችን ታውቃላችሁ። 1023 72 42 9 16 ኢትዮጵያ ንግድ ባንክ ነው ይሄኛው። በዚህ ገቢ እንድታደርጉልን። አባይ ባንክ 27 ህብረት ባንክ 27 30 በተረፈ ሁልጊዜ እንትን እያል አሃዱ ባንክን አላመጣንም፣ ፈቃድ ግን ተሰጥቶናል። እሱን እንጠቁማችኋለሁ። እሱንም ሌላ ጊዜ እያልኩ ነበረ፣ እሱም ፊት አልመጣልኝም። እናስተካክላለን። እሱን አሃዱ ባንክ ላይ ያላችሁ በዛው በኩል ትራንስፈር ማድረግ ስለምትችሉ ማለት ነው። ዛሬ ከነጋና ከዚህ ሰዓት ጀምሮ 5,000 ብር በኢትዮጵያ ንግድ ባንክ ማለት ነው። 5,000 ብር፣ 100 ብር፣ 50 ብር፣ 200 ብር፣ 500 ብር፣ 300 ብር፣ 2,000 ብር፣ 1,000 ብር፣ 50,000 ብር፣ 1,000 ብር፣ 600 ብር፣ 200 ብር፣ 500 ብር፣ 2,136 ብር ለየት ያለች 2,100 የሚል እስከ ሰኔ 30 የያዛችሁት ፕሮግራምም አለ። እሱን ይመስላል 2,136 ብር፣ 100 ብር፣ 200 ብር፣ 200 ብር፣ 1,000 ብር፣ 10,000 ብር፣ 20,000 ብር፣ 3,000 ብር፣ 1,000 ብር፣ 10,000 ብር፣ 5,000 ብር፣ 7,000 ብር፣ 2,100 ብር፣ 300 ብር፣
2500 ብር፣ 1000 ብር እስከ ከጧቱ 1 ሰዓት ጀምሮ እነዚህ ይመስሉኛል ዛሬ ገቢ ያደረጋችሁልን። መድኃኔዓለም ይጠብቃችሁ፣ በረከቱን ያብዛላችሁ። አመስግኑት መድኃኔዓለምን። አሁንም እንግዲህ ወደ ማቴሪያሉ ስንሄድ ገንዘቡን ብቻ በመፈለግ እናንተ ወጣችሁ ወርዳችሁ ይህን ግዙ ይህን አቅርቡ መባባሉ ስለሚያስቸግር መውጣት መውረዱ ለኮሚቴው እንዲሆን ገንዘባችሁን ከሰጣችሁ ይሻላል ከሚል እንጂ ምርጫው ብልጫ ያለው ማቴሪያሉን ራሳችሁ ብታመጡልን፣ ሲሚንቶ ራሳችሁ ብታመጡልን፣ ብረቱን ራሳችሁ ብታመጡልን፣ የብረቶቹን ልኬት እና ቁጥር መጠን እዛ ዝርዝር ላይ ውጭ ተቀምጧል። ዋጋ ልዩነት ነው ያለው እንጂ ብዛቱና አይነቱ ውጭ ተቀምጧል። ዋጋው ግን በየ3 ቀኑ በየ2 ቀኑ የሚቀያየር መሆኑን ታውቃላችሁ። እሱ አንዱ ጉዳያችን ነው። እሱን እንድታውቁት በዚህ ጉዳይ ላይ ያው የምታውቁት ነው። ወቅቱንና ማቴሪያል ፕላይውድ፣ ሲሚንቶ፣ ጠጠር፣ አሸዋ እነዚህን የመሳሰሉትን ከመለገስ ለመድኃኔዓለም ከመስጠት እንዳትወዝኑብን፣ ወደ ኋላ እንዳትሉብን አደራ። የሚያስቀድሱት በትናንትናው ዕለት 140 ቤርጋ በ238 ሺህ ብር ከልጆቻቸው ከቤተሰቦቻቸው ጋር ተሰባስበው ገበያ ተቋምበት ነው። ወለተ ማርያም የተባሉ በቀደም ያሉት ናቸው። አክሊ በፊት ቃል ገብተው ነበረ ብረት አመጣለሁ ልክ አሁን ካልኳችሁ ጋር ብረት አመጣለሁ ብለው ማስተካከል አይነቱን ቅድሚያ የሚያስፈልገው የትኛው ነው ከሚፈለጉት በርካታ አይነቶች ናቸው። እንግዲህ እስከ ባለ 8 ጀምሮ እስከ ባለ 24 ኮሚቴው ትእዛዝ ሰጥቷል። ቴክኒክ ኮሚቴው የአማካሪ ድርጅቱ ጭምር ከነዚህ ውስጥ 140 ቤርጋ 140 ቤርጋ ልጆቻቸውን አሳስበው ለልጆቻቸው ነግረው ሳምንት ዕለት እንደዚሁ ውጭ ያሉትን ሁሉ እየነገሩ ሌላ እናት እንዳደረጉት እሳቸው ወለተ ማርያምም ቤተሰቦቻቸውን አስተባብረው 140 ቤርጋ ባለ ስንት ነው? ባለ 10 በትናንትናው ዕለት ገቢ አድርገዋል። አመስግኑላቸው መድኃኔዓለምን ለማለት ነው። እሺ 200 እንደገና 520 አሁን ከነገርኳችሁ በኋላ 1200 2000 ብር 200 ብር እነዚህ ገቢ ሆነዋል። እግዚአብሔር ይጠብቅልን። በሁሉም ባንኮች ገቢ አድርጉልን፣ በማቴሪያል አግዙን። እናንተ ገንዘቡን ካስገባችሁ ግን በገንዘቡ ደግሞ ተሯሩጠን እኛ የሚመለከታቸው እንዲያከናውኑ እንዲሰሩ ይደረጋል። በተጨማሪ ገንዘብ ለመስጠት የተቸገራችሁ አቅማችሁም ያልቻላችሁ በጸሎት መድኃኔዓለም ፈቃድ ይሁን ብላችሁ በጸሎት አስቡልን ለማለት ነው። ክብር ምስጋና ለአምላካችን ይሁን። አመስግኑልኝ መድኃኔዓለምን። የዛሬው መርሃ ግብር እዚህ ላይ ይበቃናል። ቆም በሉና በጸሎት እንሳል። ክርስቶስ ወይንሳት ስለባረክልን ክብር ምስጋና ለአንተ ይሁን። ቀሪ ጊዜውንም ባርክልን፣ ቀድስልን። ቅድስት ቤተክርስቲያናችን ተዋሕዶ ሃይማኖታችንን ከፈተና ሰውርልን። ምእመናኑን በምሕረትህ በቸርነት ጎብኝልን። ከቅድስተ ቅዱሳን ከድንግል ማርያም ከመጥምቀ መለኮት ከቅዱስ ዮሐንስ ከቅዱሳን ጻድቃን ሰማዕታት መላእክት ትጉሃን ረድኤት በረከት ያሳትፈን። እንዲህ እያልን ቅዱስ ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወይስ አለና ቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ።
አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን መድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት ወደዚች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን በደላችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስን በል 12 ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ዘንድ ወንደ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከስናውቅ ወድፍረት ሳናውቅ ስህተት የሠራነውን የተላለፍነውን በደላችንን ይቅር ይበለን። ማእሰረ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይሃሉ ምስለ ኩልክሙ ምስለ መንፈስ አሜን። እግዚአብሔር ይባርከን። ለአግብርቲሁ በሰላም ስሬተ ይኩነነ ዘተመተውነ ሥጋ ከወደመ ቃባነ በመንፈስ ንጭ ኩሉ ኃይሎ ለጸላዬ በረከተ ዲከ ቅድስት እንተ ምልዕተ ምሕረት